ስለኔና ስለ ጃኒ ትንሽ ላስረዳችሁ ፈልጋለሁ። ያው ታውቃላችሁ እኔ ዝምታ እንደምመርጥ፣ ግን ደግሞ እግዚአብሔር ተናገር ሲለኝ መድኃኒዓለም ተናገር ሲለኝ እናገራለሁ። መድኃኒዓለም ማን ነው? ውስጤ ላይ ያለው ሹክ የሚለኝ የሚነግረኝ የሚያማክረኝ ይህ ትክክል ነው የሚለኝ ትክክል አይደለም የሚለኝ ማለት ነው። ብዙዎቻችሁ የማታውቁት ነገር ምንድነው? እኔና ጃኒ በጣም ምቹር አድርገናል። በጣም ባይምሯችን በቃ ከብዙ እነዚህ ኮሜንት ላይ ከምታዩዋቸው ኮሜንት እየጻፉ ለመሳለቅ ለመሳቅ ከሚሞክሩ ሰዎች ልቀን የተገኘን ሰዎች ነን። ተረዳችሁኝ? ያው እንደምታውቁት የአብዛኞቹ የኢትዮጵያውያን ህይወት ምን ይመስላል ብላችሁ ብታስቡ ብዙ ፍቅረኛሞች ሲለያዩ መለያየት ሳይሆን መጣላት ነው። ተረዳችሁኝ? መለያየትና መጣላት ሁለት የተለያዩ ነገሮች ናቸው። ብዙ ኢትዮጵያውያን ከፍቅረኛቸው ጋር ሲለያዩ መንቀኛ ሆኖ ነው የሚለያዩት። የእርስ በርስ ጠላት ሆኖ ነው የሚለያዩት። ተጎዳድተው ተከዳድተው ተሰባብረው ነው የሚለያዩት። ትዳር ላይ ስትገቡ ደግሞ በፍርድ ቤት ነው የሚለያዩት። ፍርድ ቤት ደግሞ ሲገቡ በጣም በሚያስጠላ ሁኔታ ኦልሞስት የነበራቸው ፍቅር ይውህና ቀረቤታ ተረስቶ ወዲያውኑ ወደ ሲጥንና ወደ መጠላላት ወደ ቂምነት ወደ ውድድር ወደ መበሻሸቅ የዛ ሰው ስሜት መስበር ወደዚህ ነው ምንገባው ሁላችንም። ይህ የተለመደ መንገድ ነው። ተረዳችሁ? ብዙዎቻችን ደግሞ ይህ የለመድነው መንገድ ስለሆነ ሁሉም ሰው በዚህ በኩል የሚያልፍ ይመስለናል። እና እንድታውቁት የምፈልገው ነገር እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለና ማስተዋልን ይጠይቃል እንደዚህ አይነት ውሳኔ ለመወሰን። ተረዳችሁኝ? ማስተዋልን ይጠይቃል። እግዚአብሔር ያለበት መከባበር ያለበት ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ ብትወድቅ የሆነ ነገር ቢያጋጥማት እኔም ብትጽፍልኝ ወደ እኔ ብትመጣ እኔም ማግዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት በመካሰስና በመወዳደቅ ምን ሰው አይደለሁኝም እንደ አብዛኛው አስተዳደግ ማለት ነው። እና ኮሜንት ስር ገብተው የጃኒ ስም ለማጥፋት የሚሞክሩ ሰዎች በጣም ብዙ ናቸው። ኮሜንት ስር እየገቡ የአዶናይ ስም ማጥፋት የሚፈልጉ በጣም ብዙ ሰዎች አሉ። የራሳቸው ኔጌቲቭ የሆነ ሰይጣናዊ የሆነ አስተሳሰብ እኛ ላይ የሚያሳርፉ በጣም ብዙ ሰዎች ናቸው። እነዚህ ሰዎች ያሳዝኑኛል። ተረዳችሁኝ? በጣም ያሳዝኑኛል። ለምን ሊረዱን አልቻሉማ? መነጽራቸው የተበላሸ ስለሆነ በራሳቸው መነጽር ለክተው መውቀስን ማወዳደቅን የመረጡ ሰዎች ናቸው። ተረዳችሁኝ? መስደብን፣ መተረብን፣ መናቅን፣ ማወዳደቅን የመረጡ ሰዎች ናቸው። ሌላ ሰውን ለማወዳደቅ የሚሞክር የሌላ ሰው ጎዶሎ ነው ብሎ ያሰበውን ነገር አንስቶ እያነሳ ለማውደቅ ለማዳከም የሚሞክር ሰው የተዳከመ የወደቀ ሰው ነው። የተዳከመና የወደቀ ሰው ነው። የእግዚአብሔር ሰው ማለት በመድኃኒዓለም ቀን ላስተምራችሁ የእግዚአብሔር ሰው ማለት ምን እንደሆነ። የእግዚአብሔር ሰው ማለት የሚረዳ ነው። በቃ ዳስት የሚረዳ ማለት የማይወቅስ ወቀሳን የማያበዛ። ብዙዎቻችሁ ማወቅ ያለባችሁ ነገር ሶሻል ሚዲያ ውሸት ነው። ሶሻል ሚዲያ ላይ የምትሰሟቸው አሉታዊ የሆኑ ነገሮች፣ መጥፎ የሆኑ ነገሮች ውሸት እንደሆኑ ማወቅ አለባችሁ። ኦፍ ኮርስ አንዳንዶቹ እውነት ሊሆኑ ይችላሉ፣ ግን ቢሆኑም መረዳትን መምረጥ ይኖርባቸዋል። መሀል ላይ ገብታችሁ የማያገባችሁ ህይወት ላይ ገብታችሁ መፈትፈት፣ ሰይጣንን ማቀላቀል፣ ማወዳደቅ፣ አንድን መውቀስ፣ ያኛው ከፍ አድርጋ ያኛው ዝቅ ማድረግ፣ ይህ ጸባያችን መሆን የለበትም። ኦፍ ኮርስ እኔና ጃኒ ወይም ብዙ ታዋቂ የሆኑ ሰዎች ወደ ቢዝነሳችን እንድትገቡ ያደረግናችሁ እኛ ነን። ስለዚህ ለምን ወደ ቢዝነሳችን ገባችሁ፣ ለምን ወደ ህይወታችን ጣልቃ ገባችሁ አንልም። እኛው ራሳችን አስገብተናችሁ። ተረዳችሁኝ? ግን ደግሞ
ማገናዘብና ማሰላሰል ያስፈልጋል። ሁሌም ጥላቻ ላይ ቁጭ ብለ ግዴታ አንድ ሰው መጥላት አለብኝ፣ አንድ ሰው መውደድ አለብኝ፣ ግዴታ እንደዚህ መጠጋት እንደዚህ መሆን አለብኝ፣ ማንቋሸሽ አለብኝ የሚለው አስተሳሰባችሁ ከእግዚአብሔር የመነጨ ሳይሆን ከሰይጣን የመነጨ አስተሳሰብ ነው። እወቁት፣ ከሰይጣን የመነጨ አስተሳሰብ። የአዶናይና የጃኒ መለያየት እውነት መሆኑን ዛሬ አዶናይ ላይቭ ላይ ገብቶ 6 ሚሊዮን ፎሎወርስ የቲክቶክ ፎሎወርስ ማግኘቱን አስመልክቶ በተናገረው ንግግር ላይ ገልጿል ማለት ነው። ከዛም ጋር በተገናኘ ጃኒ የሰጠችው ምላሽ አለ። ጸብ መሆን የለበትም እመኑኝ። እንዴ በፍቅር መለያየት እኮ አለ አይደል እንዴ? ግዴታ ለምንድን ነው ሳይድ ይዛችሁ አንተ እንደዚህ ከሆንክ እንደዚህ አይቀናህም እንዴ? ምን ታውቃላችሁ? ምንም የምታውቁት ነገር እኮ የለም እኮ ስለተፈጠረው ነገር። በነገራችን ላይ ምንም የምታውቁት ነገር የለም። ላይቭ ላይ ነው የምታዩኝ እኔ ነው ያኛውንም ላይቭ ላይ እንደዛው ገባችሁ? በቃ ጀስት እዚህ ጋር የሚፈጠረውን ነገር ነው እንጂ መከናወን ያለባችሁ ያንንም መውቀስ የለባችሁ፣ ምንንም መውቀስ የለባችሁ። እዚህ ጋር በቃ ጀስት መቀበል ነው ያለባችሁ። ግዴታ ድራማ መፈጠር የለበትም። በስነ ስርዓት ሆነ በስራው ነው የፈመሰው። ለማንም አልወግንም እዚህ ጋር ገባችሁ? በቃ ምንም በቃሽ ምናምን አይደል። ልክ ልካችሁን ነግራችሁ ከዛ በኋላ ተባላችሁ እንዴ ማንን አፈመሰ ነው ይላሉ። ደግሞ እኮ ጸብ ነው በቃ የሚወዱት። በቃ እስኪ እርቅ በቃ ኖርማል እንትን እንሁን። እግዚአብሔርን ነው የምላችሁ። እኔ ልቤ ንጹህ ነው፣ ልቤ በጣም ንጹህ ነው። ትክክለኛ ነገር ነው የማወራው። መድኃኒዓለምን ነው የምላችሁ። ትወድቃለህ፣ አይቀናም፣ ትሞታለህ ምናምን የኔን ቢራቢሮ አድርጋችሁ ማለት ነው። ከዛ ጃኒ ምናምን ነገር ትወቀሳለች። የእሷ ፋን ምናምን። አይ እንደዚህ አይነት ፋን የለኝም እኔ። እንደዚህ አይነት ፋን አልፈልግም። እንደዚህ አይነት ፋን እግዚአብሔርን አልፈልግም። ኔቨር ጭራሽ አላቃቸውም። የሚሳደብ ፋን አልፈልግም። እንዴ እኔ ፍቅርን ስመጣም ሀግ እያረኩ ነው የመጣሁት። በቃ ፍቅርን እየሰበኩ የመጣው ልጅ ነኝ። ገባችሁ? እዚህ ጋር ምንም በዛ ሳይድ እየያዛችሁ ድራማችሁን አትፍጠሩ። እኔ አልፈልግም። እመቤቴ በቃ ከልቤ ነው የምናገረው። ይህንን ነገር ስናገር አታነካኩኝ። በቃ ከማንም ሰው ጋር አታነካኩኝ። በእናንተ ምክንያት ብዙ ሰው እልህ የሚይዘው እራሳችሁ ትርኩስ እያደረጋችሁ የሆነ ነገር ያኛው ሰው እልህ ይዞ ከኔ ጋር እኔ ምንም በማላውቀው ነገር አንድ ማውቀው ጓደኛዬ ከእናንተ ጋር ልተያይዙ ስለኔ ክፉ ሲያወራ ያዋለው ቲክቶክ ላይ እንዴ ምን ሆነ ነው ምናምን ስለ ፋሚሊዎች እኮ እንደዚህ ሰደቡኝ ምናምን እንዴ እና ስለኔ የምታወራው ፋሚሊዎች እኮ ናቸው። እኔ የማላውቀው ሰው እኮ ነው የተናገረ ስለኔ ለምንድን ነው ወጥተህ የምታወራው ምናምን ስለ ይቀየርብኛል ማለት ነው ያኛው ሰው። ተረዳችሁኛ? በእናንተ ምክንያት ነው። በቃ እኔ አልፈልግም። ማርያምን ተረዱኝ፣ በእግዚአብሔር በመድኃኒዓለም ተረዱኝ። አሁን ያነሳቸው ሀሳብ ትክክል ይመስለኛል። ማለት ነው የምናደንቃቸው የምንወዳቸው ሰዎችን ወክለን ህይወታቸው ውስጥ ገብቶ መፈትፈቱ፣ በተጨማሪ ደግሞ አንዱን ከአንዱ ማጋጨት የሚለው ነገር ቢቀር ማለት ነው። ጭንቀት ደግሞ ከኋላ ይሮጥብኛል። የጭንቀት ፍርሃት አለብኝ፣ የደስታ ጥማት ደግሞ አለብኝ። መሀል ላይ ሆኜ እኔ በቃ ከዛ መንፈሴ በቃ ቀውስ ትላለች። ግን ደግሞ ደስታን ማሯሯጥ ስታቆም ከዛ ቆም ስትል ማለት ነው ጭንቀትን ማሯሯጥ ያቆማል አንተን ነው። መሀል ላይ የሚገኘው ደግሞ ሰላም ነው። ስለዚህ ወደዚህ 6 ሚሊዮን ደርሻለሁ፣ 6 ሚሊዮን ገብቻለሁ። ደስታ እየተሰማ ነው ወይ? እውነት ለመናገር yes ደስታ 6 ሚሊዮን ስገባ ለ10 ደቂቃ 20 ደቂቃ ደስታ፣ ለ5 ደቂቃ ቁጥሯ 6 ብላ ስትወጣ ማለት ነው ደስ ይለኛል። በቃ ደስታ ይሰማኛል ምናምን። ተረዳችሁኝ? ከዛ በኋላ ግን ወደ ምስጋና ቶሎ መግባት አለብኝ፣ ወደ ሰላም ቶሎ መሻገር አለብኝ ማለት ነው። ተረዳችሁ? እቺ ደስታ ምፈልጋት ማሯሯጣት ከሆነ ቀጣይ ደግሞ 7 ሚሊዮን ካልደረስኩ እያልኩ የ7 ሚሊዮን ደስታን ላሯሯጥ ነው። ተረዳችሁ? የ7 ሚሊዮን ደስታን አሯሯጣለሁ። ከዛ የ8 ሚሊዮን ደስታ አሯሯጣለሁ። እድሜ ልክ አሯሯጭ ሆኜ እኖራለሁ። ግን ደግሞ ሰላም ላይ ስትሆን 7 ሚሊዮኑም ይመጣል፣ 8 ሚሊዮኑም ይመጣል። ሰላም ላይ ትቆያለህ። መንፈስህም በቃ ይታደሳል። ሁሉም ጊዜያዊ ነው ታውቃለህ። 6 ሚሊዮን ገብቶ አካውንቴ ቢደለት ተረዳችሁኝ? የደስታ ምንጭ አካውንቴ ከሆነ ሁሌም አካውንቴ እኔ ላይ ኃይል አለው ማለት ነው። ተረዳችሁኝ? ያቺ 6 ሚሊዮን እኔ ላይ ኃይል አላት ማለት ነው። ለዛ ነው የምላችሁ ስኬት ላይ እንዳትጣበቁ፣ የሰው መውደድ ፍቅር ላይ እንዳትጣበቁ፣ የሰው ጥላቻ እንዳትፈሩ። መሀል ላይ ሆኑ። ሁሌ መሀል ላይ ሆኖ የሚኖር ሰው ሁሌም ሰላም የሰፈነው ሰው ነው። እንገራችሁ መሀል ላይ እውነት ከመኪና ከእቃ ከዓለም ከሰው ከልብስ ከታዋቂነት ከምናምንቴ ከምና ከዚህ ከዛ መሀል ላይ በቃ መሀል ዮኒ ማኛ ደግሞ ታነስቶበታል አዶናይ ላይ ይሄ
በጣም ሌባ የሆነ ልጅ እንዳልኳችሁ ውጪ ላይ አንድ ላይፍ የሌለው ቢያነስ ውጭ አንድ ነገር ሳያሳካ ኢትዮጵያ ሄዶ አታሏቸው ምድረ እከክ ከውጭ ስመጣ ያሽቃብጥልሃል። በእነሱ ላይ ተንጠልጥሎ ተጫወተባችሁ። አሁን በምታዩት ደረጃ ድምፅ ሲባል ከቨር እየሰራ የኢትዮጵያውያንን ምስኪኖች ድምፅ እየቀማ ነው ያለው። በጣም ነው ማዝነው። ሁሉም ድምፅ ሆኗል። አብዛኛው ሙስሊሞች አይቻለሁ፣ ኡስታዞች አይቻለሁ፣ ድምፅ ሆነዋል። በጣም ነው የሚያሳፍረውና ይሄንን ነው የምለው። ድምፅ መሆን ለታረዱት ለሱ ምንም አይመስለው። እጅግ ያሳፍራልና በዚያ አጋጣሚ መልእክት አስተላልፈናል። ስድብ አልሰድብም። እነ ታደለ ሮባ፣ እነ ልጅ ማይክ፣ እነ ሳሚዳ፣ እነ አስጌደ እንደሾ ይሄን ነገር እንድታቆሙት ነው የምልህ። ጠይቀናል። ለምን ካልከኝ ምክንያቱ ግልጽ ነው። ምክንያቱም ማስረዳት አይጠበቅብኝም። ግልጽ ነው። የሰው ሀዘን ባለበት ጊዜ ኮንሰርት አታዘጋጅም። 4 ነጥብ። እናዘጋጃለን። ምን ታመጣላችሁ ከሆነ ማን የህዝብ ልጅ እንደሆነ እናሳያለን። ሲምፕል ዳ ማን የህዝብ ልጅ ነው እናሳያለን። ቀላል። ስለዚህ ይሄ ነገር ሳይፈጠር ነው የጀመሩት። ነገሩ መቆም ግን ይችላል። እንደሚታወቀው ሀገራችን ላይ በጣም ብዙ ሰዎች እየተገደሉ ይገኛል። ስፔሻሊ አሁን ላይ ደግሞ በአርሲ የሚገኙ ክርስቲያኖች እየተገደሉ ከቦታቸው የተፈናቀሉ ይገኛሉ እና ከዚህም ጋር በተገናኘ ቅዳሜ ዕለት አርሰናል ደጋፊዎች አይ ቲንክ የሆነ ፕሮግራም አላቸው ይመስለኛል እና በሀገራችን ባህል ሌላው ቀርቶ እንኳንስ በዚህን ያህል በግፍ የሚገደል ሰው ያለ እየኖረና እንደ ባህል እንኳን ጎረቤት ሰው ሲሙ ኖት ኦንሊ ጎረቤት አይደለም ሰፈር ውስጥ ሰው በሚሞትበት ጊዜ በየቤቱ ቲቪ እንኳን እንዳው ሳይከፈት ማለት ቴሌቪዥን ሬዲዮ እንኳን ይዘጋል እና ያን ያህል እንግዲህ ሀገር እንደዚህ ያመሰ መፈናቀልና ሞት ባለበት ያንን ፕሮግራም ያካሂዱታል ብዬ አላስብም። በአብዛኞቹ አንዳንድ አርቲስቶች እንደ ካንሰር እያደረጉ እንደሆነ ወሬዎችን ሰምቻለሁ። እኔስ ሲፈቅራኝ በኋላ የምናየው ይበላል። የኳስ ደጋፊ የሚባሉ ናቸው የኢትዮጵያን ሕዝብ ድምፅ የኢትዮጵያን ሕዝብ ስቃይ እየቀሙ ያሉት። እውነቴን ነው የምለው። የኳስ ደጋፊ ተብዬዎች ናቸው መሀይም ስለሆኑ ስለማያስተውሉ ድምፅ እየቀሙ ያሉት የምስኪኑን የሚታረደውን ሕዝብ ድምፅ በተለይ የአርሰናል ደጋፊ ተብዬዎች ናቸው እየቀሙ ያሉት እና አሁን ድግስ አዘጋጅተዋል። ቅዳሜ ዕለት ሊዘፍኑ ሊያስጨፍሩ ሊጨፍሩ ድግስ አዘጋጅተዋል። እግዚአብሔር ያሳያችሁ። የሰው ልጅ እዚህ ያልቃል፣ ይሞታል፣ ይጨፈጨፋል። እነሱ ድግስ አዘጋጅተው ሊጨፍሩ ነው። ለአርሰናል ሁላ ዘፈን አውጥተዋል። በስም ኦርቶዶክስ ናቸው። በስም ኦርቶዶክስ ናቸው። እነዚህ በስም ኦርቶዶክስ ናቸው። የኦርቶዶክስ ልጅ ሲቃጠል ቢውል ሲጨፈጨፍ ሲታረድ ቢውል ምንም አይመስላቸው። አዶናይ ነው ዱባይ ላይ ሽር ብትን እያለ ነው። ሂዳትን ኬር ሽር ብትን እያለ አይሰማህም። ለምን ስትቃጠል አትውልም? ከዛ ይመጣና ማርያም ማርያም ብለው አንድ መዝሙር ይለቅባል። አፍን ትዘጋለህ። ታስቡ ይገደው ከህዝብ ጎን የማይቆሙ ሰዎች ናቸው። የማይቆሙ ህዝብ ሲበደል ህዝብ አንድ ነገር ሲሆን አንድ ነገር አይሉ አንድ ነገር ስለ ህዝብ ድምፅ አይሆኑም። ፈሪ ቦቅቧቃ ናቸው። በዚህ ጉዳይ ላይ እንግዲህ ማለት ይሄ አዶናይን ታርጌት አድርገ ምናምን እናገራለን ማለት ይሄ አዶናይን ደግፊ ምናምን ሌሎች እንደ ለማስያም ግን እንዳጠቃላይ እንደ ቲክቶከርስ አዶናይ የሰራ ሰው ይኖር ይሆናል። እስካሁን ያየሁት የለም እንደዚህ በግል ሌሎች ስራዎችን የሚሰሩ ምናምን ልጆች ካልሆኑ በስተቀር ስፔሻሊ ይሄ ሶሻል ሚዲያ ላይ በጣም ብዙ ፎሎወርስ ያላቸው ወይም ደግሞ ይሄ አይከነን ብለው የሚያስቡ ልጆች ሲሰሩ አላየሁም። ብትወድቅ የሆነ ነገር ቢያጋጥማት እኔም ብትጽፍልኝ እኔ ወደ እኔ ብትመጣ እኔም ማግዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት በመካሰስና በመወዳደቅ
ምን ሰው አይደለሁኝም እንደ አብዛኛው አስተዳደግ ማለት ነው። እና ኮመንት ስር ገብተው የጃኒ ስም ለማጥፋት የሚሞክሩ ሰዎች በጣም ብዙ ናቸው። ኮመንት ስር እየገቡ የአዶናይ ስም ማጥፋት የሚፈልጉ በጣም ብዙ ሰዎች አሉ። በጣም መጻደቅ ባይኖር ጥሩ ነው ብዬ አስባለሁ። ማለት ፕራውድሊ የምናወራው ነገር ነው ማለት ሰዎች ፕራውድሊ ሊያወሩት የሚችሉት ምናልባት በመካከላቸው ችግር ተፈጥሮ ያንን ፈቶ ማለፍ ሲችሉ ነው ይስላም። ያ ጋይስ ለዛሬ የነበሩን ቪዲዮዎች እነዚህ ነበሩ። እስካሁን ሰዓት ከነበራችሁ ቻናል ለዛሬ የነበሩን ቪዲዮዎች እነዚህ ናቸው። እስካሁን ከቆያችሁ ቪዲዮ ላይክ ሳታደርጉ እንዳትወጡ ቻናሉን ሰብስክራይብ በማድረግ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ ባይ